ከእንስሳት የሚተላለፉ በሽታዎችና መርዞች። እነዚህ ከፍተኛ የጤና ጠንቅ ሊሆኑ ስለሚችሉ መጠንቀቅ አለብዎት። የማያውቁት ውሻ ጋር አይጠጉ። ማንኛውንም አይነት የዱር አራዊት መቅረብ የለብዎትም። ትንሾቹም ቢሆኑ በሽታ ያስተላልፋሉ። የውሻ በሽታ ሕዋሳት ከውሾች በተጨማሪም በሌሎች እንስሳት ላይ ሊኖሩ እንደሚችል ነው። ሳይነከሱም በእንስሳው ለሃጭ በኩል ወደ እርስዎም ሊተላለፍ እንደሚችል ያስተውሉ። እንስሳትን የሚያስደነግጥ፣ የሚያስፈራራ ወይም የሚያስበረግግ ነገር ከማድረግ ይቆጠቡ። ከተነከሱም ወዲያውኑ ቁስሉን በውሃና በሳሙና ይጠቡት። አልኮል ወይም አዮዲን ካገኙ ያድርጉበት። ቶሎ ሐኪም ቤት ሄደው ይታዩ። መርዛማ በሆኑ እባቦች፣ ጊንጦች ወይም ነፍሳቶች ከተነከሱ ወዲያውኑ የሕክምና እርዳታ ካላገኙ ሕይወትዎ ሊያልፍ ይችላል። የመጀመሪያ እርዳታ ለማድረግ መጀመሪያ መርዙ ወደ ሌላ የሰውነት ክፍል እንዳይሰራጭ፣ የተነከሰው አካልና አካባቢው እንዳይንቀሳቀስ ማድረግ። ከተነከሰው በላይ በፋሻ ጠበቅ አድር ማሰር ያስፈልጋል። ነገር ግን በጣም ከጠበቀ ደም እንዳይዘዋወር ስለሚያደርግ የበለጠ ጉዳት ሊያመጣ ይችላል። የተነከሱበትን ቦታ ቶሎ በማጠብ መርዙን ማስወገድ በጣም ጠቃሚ ነው። ከዚያ በተረፈ ግን ቁስሉን የባሰ ማስፋት፣ ማድማት፣ በከንፈር መምጠጥ ወዘተ አደገኛ ስለሆነ መሞከር የለብዎትም። በመርዛማ እንስሳት ከመጠቃት ለመዳን ጥንቃቄ ማድረግ ያስፈልጋል። እጆችዎን፣ ጣቶችዎን በየስርቻው ውስጥ መክተት አደገኛ ነው። በጨለማ ጊዜ የሚሄዱበትን ቦታ ያስተውሉ። ሁልጊዜ ባትሪ ወይም ሻማ በመያዝ ይውጡ። በቤትዎና በመስሪያ ቤትዎ አካባቢ ጭሻ ካለ ያስቆርጡ። ልብስና ጫማዎችዎን በመሬት ላይና በጭሻ አካባቢ አያድርጉ። ቤትም ውስጥ ቢሆን ከመልበስዎና ጫማዎችዎን ከማድረግዎ በፊት ውስጣቸው ምንም ነገር አለመኖሩን ያረጋግጡ። መርዛማ እንስሳት ያሉበት ወይም ሊኖሩበት የሚችሉ አካባቢዎችን ማጣራትና እዚያም አለመድረስ ያስፈልጋል።